እናቶች አሁን ጊዜ ያሉት ልጆቻችን ደስታቸውን እንካፈል ብለው ነው። ከዚያስ ለሚቀጥለው አደራ ለመስጠት ነው። ለሕፃናቱ አደራ ለመስጠት። ይህ መጽሐፍ ቅዱስ ላትጠቅሱ ትችላላችሁ፣ ምዕራፍና ቁጥር ላታስቀምጡ ትችላላችሁ፣ የመጽሐፍ ቅዱሱን ስንቱን መንገዱን ላታውቁ ትችላላችሁ። ክርስትና ሃይማኖታችንን ግን ሁላችንም እናውቃለን። ይህ ሰው ግን እናቱን አይወድም ነበር። እናቱን አይወድም ነበር። ያዕቆብ እናቱን ይወድ ነበር። እናቱን ይወድ ነበር። ትምህርት ያዕቆብ ተምሮ ነበረ። ያዙልኝ ይሄን ከማን ነበር መሰላችሁ የሚማሩ? ከእናቱ ከርብቃና ከአያቱ ከቅዱስ አብርሃም። ክርስቲያኖች ስለሆናችሁ አሜን አሜን እንሂድ። ድንገት ከሰደባችሁ አሜን አሜን እንሂድ። ከአንጋገኝ አሜን 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 አሜን። ከየት አገኙት? ይሄንን አውርሳችኋቸው እኮ ነው። ታድላችሁ። ይሄ ልጅ እናተው ነግረዋለች። ገና ከሕፃንነቱ ጀምሮ ነግረዋለች። ታዲያስ ምን ያድርግ? ምን ያድርግ? አይ አለ እማዬ አቤት፣ ቅድስት ዮካብድ አቤት፣ እዚያ እንዲህ ይደረጋል ነው እንድቻርግህ አቤት፣ እንድቻርግህ ስትገባ እንዲህ ብለህ ስገድ። ብለን እናስባለን። ሙታንን እናነሳለን ብለን እናስባለን። ደረቁን ወንዝ ውሃ ያለበት ባህሩን ከፍለን ችግርን እንፈታለን። ተራራውን አንስተን ቤተ ክርስቲያን እናንጻለን፣ ችግር እንፈታለን ብለን እናስባለን። ባንችልስ ራሳችንን እናጸድቃለን። ነጋዴ ማለት የሚያተርፍ ነው። ካለዚያስ ቢያንስ የከሰረ መሆን የለበትም። ወረቱን መያዝ አለበት። ወረቱን ከያዘ ጊዜ ይኖረዋል። የሚያተርፍበት የሚነግድበት የተሻለ ወረት የሚይዝበት ጊዜ ይኖረዋል። ካለዚያስ ወረቱን ማጥፋት ግን የለበትም። ወረቱን ማጥፋት የለበትም። አባቶቻችን ባለጸጎች ናቸው። አባቶቻችን መንፈሳዊ ሀብት ያላቸው ናቸው። ከመንፈሳዊ ሀብት አንዱ ልጅነት ነው። ሁላችንም ያለን ልጅነት። አስሩ ማዕረግ ሁሉ ለእኛ ተሰጥቶናል። ትማሩታላችሁ። አስሩ ማዕረግ ሁሉ ክርስትና ስንነሳ ተሰጥቶናል። ወደ ተግባር መፈጸም ነው ችግሩ። በተግባር በየማዕረጉ መድረስ። ጽማዌ፣ ልባዌ፣ ጣዕመ ዝማሬ፣ አልብ፣ ኩነኔ፣ ሁሰት፣ ተሰጥሮ ውስተ ባሕረ ብርሃን፣ ፍቅር፣ ኩነኔ እያሉ ወደዚያ ለመግባት መንደርደር ባንችል ግን ጽማዌ ግን አለ። ጸጥ። አሁን ሕፃናት አሉ እዚህ አይረብሹ። ሕፃናት አሉ ግን አይረብሹ። አንዱ የክርስትና ሀብታችን ይህ ነው። በአርባ በሰማንያ ቀናችን ክርስትና ስንነሳ አስሩ ማዕረግ ሁሉ ለእኛ ተሰጥተውናል። አንዱ ጽማዌ ነው፣ እርጋታ። ክርስቲያን ረጋ ያለ ነው። ክርስቲያን ጽማዌ ያለ ነው፣ ድብ ያለ ነው፣ ረጋ ያለ ነው። ሕፃናቱ ይህ ጸጋ ስላላቸው እንጂ አሁን ወጣ ቢሉ ከቤተ ክርስቲያን ውጭ ከሆኑ ግን ከራሳቸው ጓደኛ ከሆኑ ይጫወታሉ። አሁን እዚህ ግን ለምን ረጋ አሉ? ይህ ማዕረግ ስላለ። ከአስሩ ማዕረግ መድረስ ቢያቀተን የመጀመሪያው ማዕረጋችንን ጽማዌን ከልጅነታችን ጋር ይዘን መንግስቱን እንድንወርስ መድኃኔዓለም ክርስቶስ ይርዳል። ታሐሰስክሙ ዲበ መሠረተ ነቢያት ወሐዋርያት። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። ይህ ሰንበት ትምህርት ቤት ፈለገ ዮርዳኖስ ዛሬ 21ኛ ዓመቱ ነው። ለምን ተመሰረተ? እንዴት ተመሰረተ? ማን መሰረተው? ተመስርቶስ ጥቅሙ ምን ተገኘ? እናቶቻችን ዕድሜ ይስጣችሁ። ሁል ጊዜ ኃላፊነታችሁን ትወጣላችሁ። አባቶቻችን ዕድሜ ይስጣችሁ። ሁል ጊዜ ኃላፊነታችሁን ትወጣላችሁ። ትልልቅ ወንድሞቻችን በዕድሜ ቢያንስ ከ15 ከ18 ዓመት በላይ ያላችሁ ወንድሞቻችን እህቶቻችን ዕድሜ ይስጣችሁ። ኃላፊነታቸውን ትወጣላችሁ። እናቶች አሁን ጊዜ ያሉት ልጆቻችን ደስታቸውን እንካፈል ብለው ነው። ከዚያስ ለሚቀጥለው አደራ ለመስጠት ነው። ለሕፃናቱ አደራ ለመስጠት። ይህች ሰንበት ትምህርት ቤት የተቋቋመችው በዚህ አካባቢ ምዕመን ነው። በዚህ አካባቢ በተሰራ ለአገልግሎቱ በተመደበ ካህን ነው። በዚህ አካባቢ በተመደበ ካህን ከሰንበት ጊዮርጊስ መጥተው ሊሆን ይችላል። ከቃሊቲ ገብርኤል መጥተው ሊሆን ይችላል። በአካባቢ የነበሩ ካህናት
የአካባቢ ክርስቲያኖች ኦርቶዶክሳውያን አባቶች፣ እናቶች ሕፃናትን ወደ ትምህርት ቤት ልከው ይህን ትምህርት ቤት መሰረቱት። መሰረቱ የት ነው? ቤት ውስጥ ነው። የትኛው ቤት? የራሳችሁ ቤት። የራሳችሁ ቤት። ቤታችሁ ውስጥ ነው ቤተ ክርስቲያን የተመሰረተችው። ቅዱስ ዮሐንስ አፈወርቅ ሲያስተምር እንዲህ ይላል፣ ትንሿ ቤተ ክርስቲያን ይላታል። ማለት የግለሰቦች ቤት፣ ትንሿ ቤተ ክርስቲያን። ጾም የሚጀመረው እዚያ፣ ጸሎት የሚጀመረው እዚያ፣ ትዕግስት የሚጀመረው እዚያ ነው። ፈሪሃ እግዚአብሔር የሚጀመረው እዚያ ነው። እዚያ ተዘጋጅታችሁ ነው እዚህ የምትመጡት። ልብሱ እዚያ አይደለም የሚቆየው፣ እዚያ የተዘጋጀ ልብስ። ከቤታችሁ ጸልያችሁ ተነሳስታችሁ ወደ ቤተ ክርስቲያን እንሂድ ብላችሁ ማታ ልጆቻችሁን ይዛችሁ ውዳሴ ማርያም ትደግማላችሁ፣ በሰላም አሳደሬ ትላላችሁ። ሌሊት ደወሉ ሲደወል ትመጣላችሁ። ትንሿ ቤተ ክርስቲያን የት ነው ያለችው? ቤት ውስጥ ናት። እናንተ ባትኖሩ፣ ፈቃደኞች ባትሆኑ፣ በሃይማኖታችሁ ባትጸኑ ልጆቻችሁ ጊዜ አትልቁ። ልጆቻችሁን ይዛችሁ አትመጡ። መሰረቱ እዚያ ነው። ሐዋርያቱም ነቢያቱም እናንተ ናችሁ። የአባቶቻችንን ሃይማኖት ከምግባር ጋር አጣምራችሁ ይዛችሁ ዝቅ ላድርገው ግቢው ስለሆነ ምናልባት እንዳይጫጫ። እሺ እናንተ ናችሁ መሰረቱ። ነቢያቱም ሐዋርያቱም እናንተ ናችሁ። ሃይማኖት ቅብብሎች ነው። ትውፊት ይባላል። ትውፊት ከሌለ ሃይማኖት ገመዱ ይበጠሳል። መጽሐፍ ቅዱስ ላትጠቅሱ ትችላላችሁ። ምዕራፍና ቁጥር ላታስቀምጡ ትችላላችሁ። የመጽሐፍ ቅዱሱን ስንቱን መንገዱን ላታውቁ ትችላላችሁ። ክርስትና ሃይማኖታችንም ግን ሁላችንም እናውቃለን። እናት አባቶቻችን እጃችንን ይዘው ቤተ ክርስቲያን ስለመጡ ነው አቡነ ማትያስ ዛሬ ፓትርያርክ የሆኑት። በራሳቸው ፍለጋ ቤት የትኛው ተራራ፣ የትኛው ሸለቆ፣ የትኛው ሜዳ ላይ ቤተ ክርስቲያን ብለው አቡነ ማትያስ መጀመሪያ ከቤት አልወጡም። እጃቸውን ይዘው የወጡት አባት እናታቸው ቤተ ክርስቲያን አደረሷቸው። ቤተ ክርስቲያን አሳድጋ ፓትርያርክ አደረገቻቸው። መሰረቱ እናንተ ናችሁ። እናንተ ናችሁ መሰረቱ። እናንተ ስታመጧቸው ቤተ ክርስቲያን ማሳደግ ትችልበታለች። ውሃ መጠጣት ችግር የለባትም ቤተ ክርስቲያን። አፈሩ ግን ከእናንተ ነው ያለው። የችግኙ ቦታ ግን እናንተ ናቸው። ይሄ ነው። አባቶቻችን ተመስርተው ያደጉት ቤታቸው ውስጥ ነው። የክርስቲያኖች ቤት የእግዚአብሔር ቤት ነው። የእግዚአብሔር ቤት የክርስቲያኖች ቤት ለምን? ዝክር ይዘከርበታል፣ ስለ እግዚአብሔር ይጠራበታል፣ ይሰገድበታል፣ እንባ ይፈስበታል፣ ወደ እግዚአብሔር ይጮህበታል። ስለ እግዚአብሔር የሚጠራበት፣ ዝክር የሚዘከርበት፣ ጸሎት የሚደረግበት፣ ስግደት የሚሰገድበት፣ እንባ የሚፈስበት ቤት እሱ ቤተ እግዚአብሔር ነው። የእግዚአብሔር ቤት ነው። እንዳይቀደስ ግን እመቤታችንን ያ ቤት ስለማይወክል ነው። ይህም ራሱ ቤቱ እኮ ቤተ መቅደሱ ስለማንችል ክርስቶስ ብቻ በድንግል ማርያም ላይ ስለሚቀድስ እንጂ ታቦቱ እመቤታችንን ወክሎ ነው እዚህ የተቀመጠው። ጽላቱ እዚህ ቤተ መቅደስ ውስጥ ያለው እመቤታችንን ወክሎ በእመቤታችን ላይ መቀደስ ስለማይቻል አማናዊቷ ቤተ መቅደስ ድንግል ማርያም ስለሆነች፣ አማናዊቷ ታቦት ድንግል ማርያም ስለሆነች በእሷ ላይ መቀደስ ማንም ስለማይችል እሷም ደግሞ የግድ መንበረ ጸባዖት ጸናርያም ላይ መኖር ስላለባት ፊትም ምሳሌዋ ተቀመጠ፣ ዛሬ ደግሞ ምሳሌው ተቀመጠ። የእሷ ምትክ ነው ይሄ፣ የእሷ ምትክ። ቤተ ክርስቲያን ስንሳለም ምን ብለን ነው የምንሳለመው? ወይ ደግሞ ጸሎት ስናደርግ የመጀመሪያ ብለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአብ ምንወት ማኅፀነ ክህደት ከሰይጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን እንተ ይእቲ ስምዐ ማርያም። እመቤታችን ምስክሬ እመቤታችን ናት። አንቺ ቅድስት ቤተ ክርስቲያን ሰላም ላንቺ ይሁን። ማኅደረ እግዚአብሔር ነሽ። ቅድስት ቤተ ክርስቲያን የክርስቶስ ማደሪያ ነሽ። ሥጋው የሚፈተትብሽ፣ ደሙ የሚቀዳብሽ፣ ሕይወት የሚገኝብሽ፣ የኃጢአት ስርየት የሚገኝብሽ፣ መሃን የሚወልድብሽ፣ ስርዓት ስርዓት የሚያገኝብሽ፣ ጤና ያጣው ጤና የሚያገኝብሽ፣ ሰላም ያጣው ሰላም የሚያገኝብሽ፣ በበረከት ተተርፎ የሚኖርብሽ፣ እውቀት ያጣው ባለ እውቀት የሚሆንብሽ፣ የእነ አባ ጊዮርጊስ ቤት፣ የእነ አባ ሕርያቆስ ቤት፣ የእነ ቅዱስ ኤፍሬም ቤት፣ የእነ ቅዱስ ዕዝራ ቤት፣ የእነ ቅዱስ
ዳዊት ቤት፣ የነ ቅዱስ ዳንኤል ቤት፣ የነ ቅዱስ ያዕቆብ ቤት ቅድስት ቤተ ክርስቲያን ሆይ ሰላም ላንቺ ይሁን። ድንግል ማርያም ምስክሬ ናት። እሷን ተከትላ ይህች ቤተ መቅደስ ያለችው በየቤታችን መቀደስ ስለማይቻል ነው። በመጀመሪያው ቤተ ክርስቲያን ግን የነ ቅዱስ ማርቆስ ቤት ቤተ መቅደስ ነበር። እዛ ነበር የሚቀደስ የነበረው። እዚያ ነበር የሚቀደስ የነበረው። ከዚያ በኋላ ግን ዓለማዊ ኑሮ አልተኖረበትም። የቅዱስ ማርቆስ ቤት የመጀመሪያው ቤተ ክርስቲያን እሱ ነው። ከሐዋርያት ከክርስቶስ በኋላ ከዕርገት በኋላ የመጀመሪያው ቤተ ክርስቲያን የቅዱስ ማርቆስ እናት ቤት በዚያ ላይ ነው ሲቀደስ የነበረው። የሐዋርያቱ ልብሳቸው ልብሰ ተክህኖ ነበር። ቅዱስ ስለሆኑ ልብሳቸው ድውያንን ስለሚፈውስ። ከዚያ በኋላ የግድ ሐዋርያት በየዓለም ውስጥ ሲሰብኩ ክርስቲያን ቁጥር ሲበዛ ተደራሽነቱ የግድ ስለሚያስፈልግ ቤተ መቅደስ አስፈለገ እንጂ የመጀመሪያው ቤተ መቅደስ እናንተ ናችሁ። የመጀመሪያው ቤተ መቅደስ እናንተ ናችሁ። ልጆችን የምታሳድጉ እህት ወንድሞቻቸውን የምታሳድጉ እናንተ ናችሁ። አባታችን ቅዱስ ያዕቆብ የእግዚአብሔር ሰው የሆነው እናቱን ቅድስት ርብቃን ስላከበረ ነው። ርብቃ በሉስኪ ሕፃናትም ስላላቸው አቤት ርብቃ በሉስኪ የማን እናት ናት? የያዕቆብ እናት ናት። የ12ቱ ነገደ እስራኤል አባት እናት ናት ቅድስት ርብቃ። ቅድስት ርብቃ የቅዱስ ያዕቆብ የነ ቅዱስ ዮሴፍ አባት የቅዱስ ያዕቆብ እናት ናት። እናቱን የወዳት ነበረ። ግን ሁለተኛ ወንድም አለ የለውም የያዕቆብ? አቤት ማን ነበር ወንድሙ? አቤት ተሰደቡ እንጂ ገበሬዎችን ስንት ያመሩት የነበሩትን የያዕቆብ ወንድም መንትያው አብሮ የተወለደው ማን ነው? አቤት ኤሳው ግን እናቱን አይወድም ነበር። ያዕቆብ እናቱን ይወድ ነበር። ትምህርት ያዕቆብ ተምሮ ነበረ። ያዙልኝ ይሄን ትምህርት ያዕቆብ ተምሮ ነበር። የኤሳው ስራ ምንድን ነው? የበረሃ ስራ፣ አደን፣ ሐራ ካህናቱ ይገባቸዋል የቋንቋ የሐራ ስራ፣ አደን ስራ፣ የውጭው ስራ። ያዕቆብ ግን ተማሪ ነበር። የተማረ ሊቅ ነበረ። ይማር ነበር። ከማን ነበር መሰላችሁ የሚማሩ? ከእናቱ ከርብቃና ከአያቱ ከቅዱስ አብርሃም። በምስኪ አብርሃም አባቱ የማን አባት ነው? አቤት የይስሐቅ አባት። ይስሐቅ የማን አባት ነው? የያዕቆብ አባት። ስለዚህ ከእናቱ ከቅድስት ርብቃና ከአባታችን ከቅዱስ አብርሃም ይማር ነበር። የተማረ ሊቅ ነበረ። ቤት ውስጥ ነው እኮ ይማሩ የነበረው ቅዱስ ያዕቆብ። የመጀመሪያው ትምህርት ቤት ትንሿ ቤተ ክርስቲያን የእናንተ ቤት ናት። እናንተ እቻለት በሕፃንነት አይምሮ አሜን አሜን ይላል። አሜንን እናንተ ስለምትወዱ እውነትን ስለወደዳችሁ፣ አሜን ማለት አማን ማለት እውነት ማለት ነው። እናንተ ስለምትወዱ ክርስቲያኖች ስለሆናችሁ አሜን አሜን እንሂድ። ድንገት ከሰለፋችሁ አሜን አሜን እንሂድ። ካህን ጋር አሜን 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 አሜን። ከየት አገኙት? ይሄንን አውርሳችኋቸው እኮ ነው። ታድላችሁ እግዚአብሔር ሆናችሁ እናንተ አባትናት እናንተ እግዚአብሔር ሆናችኋል። አንድ ቀለም የሚነግርህ አባትህ ይሁንህ፣ ሁለት ቀለም የሚነግርህ እንደ ፈጣሪ ይሁን። እናንተ መጽሐፍ ቅዱሱን ላጠቅሱት አካሄዱን ስልቱን የሊቃውንቱን የመጽሐፈ መነኮሳቱን የብሉዩን የሐዲሱን የዜማውን የቅኔውን የቁጥሩን መጽሐፍ ከዚያም በላይ ያለው መጽሐፈ ምስጢር ላታውቁት ትችላላችሁ። እዚህ የሚያውቁት ካህናት አሉ። ነገር ግን ሃይማኖታችሁን ታውቃላችሁ። ስለዚህ አሜን አሜንን አስያዛችኋቸው። አሜን ማለት እውነት ማለት እግዚአብሔር ፈጣሪ ነው። እውነት ማለት ሃይማኖት ነው። ወገኖች ይህንን አስተማረው አብርሃም አባታችን ለያዕቆብ። ለምንድን ነው ለይቶ ከኤሳው ለይቶ ያስተማረው? ያየው ነገር ነበረ። እንደምንታይ ይወቁ። እሺ እንደምንታይ ይወቁ። ሕፃናቱ አባት እናታቸውን ያያዋቸዋል።
እንደኔ ፍላጎት አድጎልኝ ይሁን ቤተ ክርስቲያን የሚወድ ይሆን እንደኔ ፍላጎት በትምህርቱ ጎበዝ ይሆን እግዚአብሔርን የሚፈራ ይሆን እያሉ አይን ያዩዋቸዋል። ሕፃናት አይን ያዩዋቸዋል። አብርሃም ያዕቆብን ያየው ነበር፣ ኤሳውን ያየው ነበር። ግን የተወደደና የተመረጠው ያዕቆብ ሆነ። ለምን? እናቱን ይወድ ነበረ፣ ደግ ነበረ፣ ክፋት አልነበረበትም። ኤሳው ተንኮለኛ ነበር ይሏል። ተንኮለኛ መድኃኒዓለም ኢየሱስ ክርስቶስ በእናት አባት ላይ ከመተንኮል ይሰውራል። ውጩን እየፈቀድኩ አይደለም፣ ባጎት ባክስት፣ በእህት በወንድ ከዘመድ ውጭ ባሉት እየፈቀድኩ አይደለም፣ ይሁን እያልኩ አይደለም። ግን በአባት በእናት ላይ ተንኮለኛ ከመሆን ይሰውራል። የአባት እርግማን አጥንት ይሰብራል። ምን ይሰብራል? አጥንትን። ያ ማለት ነው አጥንት ታናሽ ያደርጋል። በዚህ ምድር ታናሽ ሆኖ ያስቀራል። አባት ያዘነበት ልጅ ታናሽ ሆኖ ነው የሚቀረው። ሰርቶ አያልፍበት፣ አይከበር። የእናት እርግማን ስር ይነቅላል ይላል። ስር ይነቅላል። ምናልባችን ከመንግስተ ሰማያት ሊያወጣ ይችላል። ከመንግስተ ሰማያትም ሊያወጣ ይችላል። እንጠንቀቅ። እናት አባታችንን እናክብር። አብርሃም አየ ምናልባች በዚህም የሚወርደው በሴት የሚወርደው በኖህ የሚወርደው የክርስቶስ አያት ይሄኛው ነው መሰል። ተመስገን አለ። እሱ የክርስቶስ አባት አያት የድንግል ማርያም አያት አባት እንደሆነ አውቋል። አየና እንደዚህ ይሄ ነው ማለት ነው። ይሄ ነው የድንግል ማርያም አያቱ የክርስቶስ አያቱ ይሄ ነው ማለት ነው። ተመስገን አለ። ተመስገን አንቺ አለ የክርስቶስ ማደሪያው የክርስቶስ አባቱ የክርስቶስ አያቱ ይህ ነው። ወደጂው ማለት ምን አላት? ወደጂው ተንከባከቢው፣ ምስጢርሽን አትደብቂው፣ ወደጂው አላት። ወደጂው አብሮት የተኛ የነበረው ማለት ከአብርሃም ጋር አብሮ የተኛ የነበረው ማለት ያዕቆብ ነበር። አብሮ የተኛ የነበረው አያቶች አላችሁ እዚህ። በአያት ማለት ትልቅ ነገር ነው። አያቶቻችሁን ያኖርላችሁ። የአባታችሁን አባት የእናታችሁን እናት የእናታችሁን አባት የአባታችሁን አባትን እናትም ያኖርላችሁ። በአያት እጅ መኖር በጣም ትልቅ መባረክ ነው። አብርሃም ያዕቆብን ከጎኑ ነበር የሚያስተኛው። ለምን መሰላችሁ? ሊመክረው ሲል ያዕቆብን ይመጣል። ከልጅ ልጅ ቢለዩ ዓመት አይቆዩ አይደል የሚባለው። እንዳይቀየሙ አባቶቻችን ፈሊጠኞች ናቸው። እንዲህ ለፍት ብሎ አይጋቡ። አባይን ለመሻገር እንዲህ ሸረፍ ማለት ወንዝ ትልቅ ወንዝ ለመሻገር እንደው ዝም ብሎ ሳይሆን ሸረፍ አባቶቻችን ፈሊጠኞች ናቸው። ሌሊት እሱ ጋር ያሳድርና እንዴት ነው አንተ የክርስቶስ አያት ነህ፣ የድንግል ማርያም አባት አያት ነህ ይለው ነበረ። ሚስጥሩን ይነግረው ነበር። አይዞህ በርታ ልጅ በጎ ሁን ይለው ነበር። ድንቅ ልጅ ያዕቆብ ድንቅ ልጅ ነበር። ይሄ በመጽሐፈ ኩፋሌ ምዕራፍ 14 ቁጥር 30 እስከ 43 ላይ ያለ በመጽሐፈ ኩፋሌ ታሪኩ ተዘግቦ ተቀምጧል። በኦሪቱ ባይገኝ በዘዳግሙ እንኳን ታሪኩ ባይገኝ በኦሪት ዘኩፋሌ 6ኛው ኩፋሌ ኦሪት ይባላል። ኦሪቶች 5 ናቸው። ዘተከፍለ ኦሪት ስለሆነ ከኦሪቱ ተከፍሎ የወጣ ስለሆነ ኦሪት ዘኩፋሌ ይባላል። ምዕራፍ 14 ከቁጥር 30 እስከ 43 ላይ ይህን ቃል እናገኘዋለን። ያዕቆብን ይመክረው ነበረ። ተስፋውንም ነግሮት ነበር። አባቱ አብርሃም አያቱ አብርሃም ያዕቆብን አነሰው። እናንተም ሕፃናቱ በአባቶቻችሁ ታነሱ፣ በእናቶቻችሁ ታነሱ። ምክር ስሙ። የዓይናቸው ማረፊያ እናንተ ናችሁ፣ የልባቸው ተስፋ እናንተ ናችሁ። እህበሉ በዓይናቸው ለመሙላት ጸጋውን እንድታገኙ እመቤታችንን ተማጸኑ። በእናት አባታችሁ ዓይን ለመሙላት እናት አባታችሁን ለማገልገል በእነሱ ዓይን ለመሙላት ባሰቡት ልክ ለመድረስ ሞላ የሚባል ከላይ ሲደርስ ባሰቡት ልክ እንድትሆኑላቸው እመቤታችንን ተማጸኑ። ጸጋውን ስጡኝ በሏቸው። እመቤታችን ጸጋውን ስጡን፣ ጸጋውን አድኝ እመቤቴ። አንቺ ለቅድስት ሐና ለእናትሽ ለቅዱስ ኢያቄም ለአባትሽ የልብ መሙያ እንደሆንሽ የልብ ተስፋ የዓይን ማረፊያ እንደሆንሽ እኛንም ለእናት አባቶቻችን ተስፋ አድርጊን። መብርሃን የልጅሽ ዓይን ማረፊያ አድርጊን። ያዘዘውን ሕግ ጠብቄ የምኖር ሰው አድርጊ። ተጽዕኖ
ሕይወት እመቤታችንን ማደግ አለበት። አንድ ሰው መታነጽ አለበት። ነቢዩ አብርሃም ማንን አነጸ? ያዕቆብን አነጸ። ያዕቆብን አነጸ። ያዕቆብ ይሄ ከየት አገኘ? እንደው ዝም ብሎ በአድሎ ነው? በአድሎ ነው ወይ? አይደለም። በአድሎ መጀመሪያ ሕይወት ከልብ ነው የሚፈልቀው። ንጹሕ ልብ እንዲኖረን እግዚአብሔርን እንማጸን። ልበ ንጹሕ ፍጥር ይላል ቅዱስ ዳዊት። አቤቱ ንጹሕ ልብን ፍጠርልኝ። ኤሳው ተንኮለኛ ነው። ያዕቆብ ደግሞ ከልቡ ደግ ነው። ደግ ለመማር የሚተጋ እናንተ ሰንበት ትምህርት ቤት መጣችሁ የተማራችሁት የያዕቆብ ልጆች ስለሆናችሁ ነው። እንኳን ደስ አላችሁ። እግዚአብሔር አምላካችን የተመሰገነ ይሁን። እንኳን ደስ አላችሁ። አዎ ያዕቆብ ደግሞ የተማረ ነበረ ከሕፃንነቱ ጀምሮ። አዎ ቤተ ክርስቲያን እየመጣ ይማር ነበረ። እስኪ ወንድማችን ትልቅ ነገር እኮ ተናገረ። ወንድማችን እንደው እያጠፉ ደስ ይላል ሲዘምሩ እያጠፉ እያባላችሁ እንኳን አሁን እሷ ልትጀምር ስትል እህታችን ልጆቹ ሳቀሳቀሉ እኛ ኮስተርተር ብለንባቸው እንጂ እኛ ብለን አጋዥ ብንሆን ኖሮ ድብልቅልቅ ወጥቶ ነበር። ኮስተር ስንልባቸው ጸጥታ ይህንን ሌላው እኮ የለውም ወገኖች። ህንድ ሀገር ቤተክርስቲያን ማላንካራ የሚለው መጽሐፍ ገዝታችሁ በደንብ አድርጋችሁ እናንተም እያያችሁ አሳድጓቸው ልጆቻቸው። ህንድን አድርጎ የያዘው በጣም ጥቂቶች ናቸው። ከ1 ቢሊዮን በላይ ናቸው የህንድ ህዝቦች። ስንት አልኳቸው? ከ1 ቢሊዮን በላይ ናቸው የህንድ ህዝቦች። ከቻይና ይበልጣሉ ያንሳሉ አላውቅም። በጣም ብዙዎች ናቸው። በፐርሰንት ናቸው የኛ ክርስቲያኖች። ግን በቴክኖሎጂው በእውቀቱ፣ በሀብቱ፣ በስልጣኔው በሁሉም በኩል ኦርቶዶክስ ተዋሕዶ ክርስቲያኖች ናቸው። መንግስትን ቀጥ ምን ይባላል መሰላችሁ? በህንድ ሀገር ኦርቶዶክስ ተዋሕዶ ሲሚንቶዎች፣ አርማታዎችን የሚባሉት አርማታዎች የህንድን ኢኮኖሚ ቀጥ አድርገው የያዙ፣ ሚሊተሪውን ቀጥ አድርገው የያዙ፣ ቴክኖሎጂውን ቀጥ አድርገው የያዙ፣ ሀብታምነትን ቀጥ አድርገው የያዙ። ትምህርት ቤት ዩኒቨርሲቲ የነሱ ነው። ሆስፒታል የነሱ ነው። መዋዕለ ሕፃናት የነሱ ነው። ድርጅቱ ፋብሪካው የኦርቶዶክስ ተዋሕዶ ነው። ምን ይላሉ? የሀገራችን የህንድ ምንድን ናቸው አሉ? አርማታዎች ናቸው እነዚህ። ለምን? ገና ከህፃንነት ጀምሮ አርቲስትነቱ ይሄዳል። ሁሉም እዚህ ነው የሚቀረጸው። የት? እዚህ ነው የሚቀረጸው። ለሀገር፣ ለቤተ ክርስቲያን፣ ለመንግስተ ሰማያት መቀረጫው እዚህ ቤት ነው። እዚህ ቤት ሰንበት ትምህርት ቤት መቀረጫው እዚህ ነው ወገኖች፣ መቀረጫው እዚህ ነው። አርቲስት ቢሆን አለማየሁ አዲስ አለማየሁ የማን ልጅ ነች? አቤት አዲስ አለማየሁ ደራሲ የማን ልጅ ነች? ካህን እኮ ናቸው። ሎሬት ጸጋዬ ገብረመድኅን ምንድን ናቸው? ዲያቆን እኮ ናቸው። ሎሬት ጸጋዬ ገብረመድኅን ሜትር አርቲስት አፈወርቅ ተክሌ ምንድን ናቸው? ዲያቆን እኮ ናቸው። የቤተ ክርስቲያን ልጆች እኮ ናቸው እኮ። አገሪቱን እያሰሩ ያሉት ሲያስጠሩ የነበሩት የቤተ ክርስቲያን ልጆች ናቸው። የቤተ ክርስቲያን ልጆች ፑቲንን ታውቋቸዋላችሁ? አቤት ሰዓቱ እንዳይሄድ ፑቲን ታውቋቸዋላችሁ? የቤት ሀገር መሪ ናቸው። የሩሲያ እግዚአብሔር አምላካቸው በሃይማኖት አንድ ያደርገን። ኦርቶዶክስ ናቸው እነሱ። ተዋሕዶውን ገና ስላልያዙ አሁን እንግዲህ የመቀራረብ ነገር አለ። አንድ ያደርገን ሃይማኖታችን አንድ ትሁን። የመቀራረብ ነገር አለ፣ የመወያየት ነገር። አይ እንደው እስኪ እንነጋገር እየተባለ የግብፅ ኦርቶዶክስ አዎ የቁስጥንጥንያ ኦርቶዶክስም የሩሲያም የግሪክም እየተነጋገሩ ነው አባቶቻችን ዶግማውን ለማስተካከል አንድ ለመሆን በዶግማ አንድ ለመሆን እየተነጋገሩ ነው። ፑቲን ማለት አባቱ ሶሻሊስት የነበረ ሃይማኖት አልባ የነበረ ሰው ነው አባቱ። እናቱ ግን ኦርቶዶክሳዊ ነበረች፣ ቀርጻ ያሳደገች ጥልቅ ሃይማኖተኛ ሰው ነው። ጸሎት ሳያደርግ ከቤት አይወጣም። እየሰማችሁ ይሄ ጸሎት ሳያደርግ ከቤት አይወጣም። አፄ ዮሐንስ ያደረገቻቸው እናታቸው ናቸው። ማናቸው? አቤት እናታቸው ናቸው። ጠንካራ ክርስቲያን፣ ኦርቶዶክሳዊ ክርስቲያን ሃይማኖታቸውን እንዲወዱ። ለምን ቤተ ክርስቲያን ተቃጠለ? ክርስቲያን ሊቃውንት ለምን ተገደለ ብለው መተማ ሄደው የሞቱት የእናታቸው ያስያዟቸው የሃይማኖት ጥንካሬ እናታቸው ናቸው ያሳደጓቸው። ቤት ነው የሚጀመረው ወገኖች፣ ቤት ውስጥ እናንተ ጠንካራ ሁኑ። አቡነ ሀብተ ማርያም ታውቋቸዋላችሁ? ጻድቁ አቤት አቡነ ሀብተ ማርያም መቼ ነው የሚውሉት? አቤት በ26 አቡነ ሀብተ ማርያም በ26 ይውላሉ። ገና በ4 ዓመታቸው መቁጠሪያ ይዘው ነበር። አቤት መቁጠሪያ ገና በ4 ዓመታቸው እኮ
አባት እናታቸው ጸሎተኛ ስለነበሩ እናታቸው ገዳም እገባለሁ በድንግልና እኖራለሁ ይላሉ ነበሩ። አይ ዘራለሽ ቅዱስ ፍሬ ያለሽ ሀብተ ማርያም ይባላል ተመለሽ ወደ ዓለም ተብለው በግድ ተመልሰው የጸሎት ሰው ናቸው አባት እናታቸው። የጾም ሰው ስለነበሩ አቡነ ሀብተ ማርያም ከ6 ዓመታቸው ጀምረው እረኝነት ሲሄዱ ምሳቸውን በልተው ያው አረ ምሳን ብላ እሺ ምሳዬን ቋጥሮልኝ ይሉ ነበረ። ምሳቸውን ቋጥረው ለድሆች ይሰጡ ነበር እንጂ ምሳ አይበሉም ነበረ በ6 ዓመታቸው። ለምን? አባት እናታቸው ጿሚ ስለነበሩ፣ አባት እናታቸው የጸሎት ሰው ስለነበሩ መቁጠሪያ ይዘው እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ ይሉ ነበረ። ገና በ4 ዓመት አለበት። እናት አባት ነው የሚቀርጸው። ታነጽ ከሙዲ በመሰረተ ነቢያቱ ሐዋርያት ቀራጮች አባት እናት ነቢያት ናቸው ወገኖቼ፣ ሐዋርያት ናቸው። የሃይማኖታችን አስተማሪዎች አባት እናቶቻችን ናቸው። አባት እናቶቻችን ናቸው። ሊቀ ነቢያት ሙሴን ያሳደገችው ዮካብድ፣ የእናቱ ስም ዮካብድ ይባላል። እንበረም እንዳያስተምር ካህን ናቸው። የሊቀ ነቢያት ሙሴ አባት እንበረም እንዳያስተምር አልተፈቀደም። በግዞት ሀገር፣ በባርነት ሀገር በግብፅ ነበር የኖሩ የነበሩት። ክህነታቸውን ደብቀው ማስተማር አይችሉም ነበር። ከጦታቸው ጋር ሃይማኖትን አንተ ዕብራዊ ነህ፣ አንተ እግዚአብሔርን የሚያመልክ የአብርሃም ዘር ነህ፣ ከጦት ጋር ሃይማኖትን ሰጥታ አጥልታ ያሳደገች እናት። አሁን ቤተ መንግስት ሲገባ ችግር ተፈጠረ። ከፈርዖን ቤት ሲገባ ችግር ተፈጠረ። አሁን እያደገ ነው። 10 ዓመት እየሆነው ነው። ከንጉሱ አጠገብ ላለው ጣዖት መስገድ ግዴታ ነው። ለንጉሱ መስገድ ግዴታ ነው። ጣዖትን ለሚያመልክ ሰው አይሰገድም፣ ለጣዖት አይሰገድም። ይሄ ልጅ እናተው ነግረዋለች። ገና ከህፃንነቱ ጀምሮ ነግረዋለች። ታዲያስ ምን ያድርግ? ምን ያድርግ? አይ አለ እማዬ አቤት፣ ቅድስት ዮካብድ አቤት፣ እዚያ እንዲህ ይደረጋል ነው እንድቻርገህ አቤት እንድቻርገህ ስትገባ እንዲህ ብለህ ስገድ። አይታችኋል እንደሚያደርጉት? እችን እስኪ ሰሩ በጻኑት አልሰማችሁም? ቤተ ክርስቲያን መጀመሪያ የምታስተምረው እንዴት አድርጋ ነው? እንደ መጀመሪያ ስትመጣ ቤተ ክርስቲያን ምን ብላ ታስተምራለች? አአትም ገጼ ወኩለታይ በትምህርተ መስቀል። የቅድስት ዮካብድ ትምህርት ነው ይሄ። ስትገባ አይሆንም ካልክ ይገድልሃል ንጉሱ። በሰው ሀገር ነው ያለነው፣ በግዞት ውስጥ ነው ያለነው እግዚአብሔር ነፃ እስኪያወጣ ድረስ። ስለዚህ ስትገባ ለንጉሱ ሲሆን ልጅ ብለህ ስገድ። ለማን ሊሰግድ ነው? ለመስቀሉ። ለጣዖት የሚያንተ ለስገድ፣ ግን ልጅ ብለህ ስገድ። ለማን ትሰግዳለህ አንተ? እነሱ ለዛ ይስገዱ። አንተ ግን ለማን ትሰግዳለህ? አዎ አንተ ለማን ትሰግዳለህ? ለመስቀሉ ትሰግዳለህ። ንዕማን ታውቁታላችሁ። የሶርያ ሀገር የንጉሱ ቢትወደድ የነበረ ሰው ነው። በለምጽ የነደደ ሰው ሰዓቱ አልፏል። በቃል በለምጽ የነደደ ሰው ይህ ሰው ወደ እስራኤል ሀገር መጥቶ ተፈወሰ። ቅዱስ ኤልሳዕ ፈወሰው። ደነገጠ። ይሄ ነገር አይሆንም አለ። የኔ ሀገር ጣዖት የሚመለክበት ሀገር ነው። ስለዚህ ምን ላድርግ አለ። ቅዱስ ኤልሳዕ ሆይ አንድ ነገር ልጠይቅ። እኔ ሀገር ጣዖት የሚመለክበት ሀገር ነው። ንጉሱ ህመምተኛ ነው፣ አርጅቷል። የኔን ትከሻ ተደግፎ ነው ለጣዖቱ የሚሰግድ። የግዴታ እኔ ጣዖት ቤት መግባት አለብኝ። ሲሰግድ አብሬ ጎንበስ ማለት አለብኝ። እኔ ከእንግዲህ ወዲህ የአብርሃምን ሃይማኖት የአብርሃምን አምላክ አመልካለሁ እንጂ ጣዖት አላመልክም። እባክህን 2 በቅሎ አፈር የበቅሎ ጭነት አፈር እባክህን ውሰዳለሁ። ምን ታደርገው አሉ። ንጉሱ በሚሰግድበት ቦታ እሱ ለጣዖቱ ሲሰግድ እኔ ደግሞ ለምን እሰግዳለሁ አለ። ለአፈሩ። ለማን አፈር? ለኢየሩሳሌም አፈር። ነቢያቱ በተነሱበት ለአብርሃም ሀገር አፈር እሰግዳለሁ። እምነት ይዘን ሄደን ከቤተ ክርስቲያን ከየት መጣ? ከንዕማን እኮ ተፈውሶ ከሄደ በለምጽ የነደደው ሰው ተፈውሶ ከሄደው ከንዕማን እምነት ይዞ መሄድ ከሱ ተጀመረ። እምነት ይዞ መሄድ አባታችን እግዚአብሔር አዎ ከቤታችን እንድንመሰረት ይፍቀድልን። ቅዱስ ያዕቆብ ሰዓት እንዳይሻማብን ብዬ ጎረፍ አረኩት። ቅዱስ ያዕቆብ ቅን ልቡና ስለነበረ ከያዕቆብ ተለይቶ ተመረጠ። ልቡናችን ንጹሕ ይሁን። ምን ቢሆን ልቡናችንን ጠቢቡ ሰሎሞን ምን ይላል? ልጅ ሆይ ይላል አጥብቀህ ልብህን ጠብቅ፣ የሕይወትን የሞትን መውጫ እሱ ነው ይላል። የሕይወትን የሞትን መውጫ ልብህ ስለሆነ ልብህን ጠብቅ፣ ልብህን ጠብቅ። ልባችንን ልንጠብቅ የዋህ ልናደርገው ይገባል።
የዋህ ልናደርገው ይገባል። ፈያታዊ ዘየማን ታውቁታላችሁ? አቤት ታውቁታላችሁ? ስሙ ማን ይባላል? ስሙ ማን ይባላል? እናንተ ለምትመልሳላችሁ እነሱ ነው እንጂ ጥጦስ ይባላል። ማን ይባላል? ጥጦስ ይባላል። ይህ ጥጦስ ግብፃዊ ነው። ልቡ ግን የዋህ ነበር። ምን ነበረ ልቡ? የዋህ ነበር። ግን እኮ ሽፍታ ዳቅርስ እስራኤላዊ ነው፣ ግን ጫካይ ነበረ። እመቤታችንን በስደት አገኛት። ከዚያስ ዘረፉ የእመቤታችንን ግልባቢዋ፣ ከወርቅ የተሰራ ግልባቢ መሸፈኛ የራስ ቀጸላ፣ የጌታችንን የወርቅ ጫማ፣ የቅዱስ ዮሴፍን የበፍታ ልብስ ጋቢውን ነጠቁ። ይሄማ ብዙ ብር ያወጣልናል አሉ። አይ ጥጦስ ምን አለ? አይ አሁን ፋንታው የኔ ነው። 6 ወር ሙሉ ስንዘርፈው የነበረው የኔ፣ ከዛ ደግሞ ያንተ ነበረ። አሁን ይሄንን እኔ እስካሁን የዘረፍነውን አንተ ውሰድ፣ ይህንን ባክለን ይመልስልኝ። እስካሁን የዘረፍነው ብዙ ስለሆነ እንካለው። የጌታችንን ጫማ ከወርቅ የተሰራ ጫማ፣ የእመቤታችንን ግልባቤ፣ የቅዱስ ዮሴፍን በፍታ ልብስ መልሶ ሰጠን። ምን አለች እመቤታችን? ለመንግስቱ ያብቃህ አለችው። አቤት አቤት፣ ለመንግስቱ ያብቃህ አለችው። ለመንግስቱ ያብቃህ። ጥጦስ በመስቀል ላይ ምን ብሎ ነበር የጸለየው? አቤቱ በመንግስትህ አስበኝ። ለምን እመቤታችን መርቀዋለች። ያኔ በበረሃ እሱ ሽፍታ ሳለ ወንበዴ ሳለ ያኔ በበረሃ ሽፍትነቱን ትቶ ርኅራኄ ስላደረገ ልቡ ደግ ስለነበረ የዋህ ስለነበረ መለሰላቸው። ልጄ ለመንግስቱ ያብቃ። ይህ ልጄ ነገ ይሰቀላል። ኋላ ሹክ አላት እመቤታችን። ሰማሽ እናቴ ሰማሽ? እነዚህ ሁለቱ በቀኝና በግራ ይሰቀላሉ። እንደ በራሹ ይሄ በቀኝ ይሰቀላል፣ ለመንግስት ይበቃል አላት። ሚስጥሩን እመቤታችንና ጌታችን ተነጋገሩ። እፍሳጎ በረከቱን ይዞ ሄዳ። ለምን? የዋህ ስለሆነ፣ ልቡ ቅን ስለሆነ። ያዕቆብ የተመረጠበት ምክንያቱ ልቡ ቅን ስለሆነ ነው። ሕፃናት ልጆቻችን ልባችሁን ቅን አድርጉ፣ እግዚአብሔር እንዲያድርባችሁ። ምን ቢርባችሁ፣ ምን ቢከፋችሁ ልባችሁ ጠማማ ይሁን፣ ልበ ቀና ያድርገን። አምላካችን እግዚአብሔር ምሕረቱን ቸርነቱን ያድርገን። የዮካብድ እናቱ ሙሴን አሳደገችው። ይሄን ያየ አሁን ጥቅሱ ልስጣችሁ፣ ትምህርት ልጨርስ። ኦሪት ዘዳግም ምዕራፍ 32 ቁጥር 7 ላይ የእናቱን ጥቅም አይቶት አባቱ ለምን እንዳላስተማሩ። ታላቅ ወንድሙ እኮ አሮን እኮ ነው። ታላቅ እህቱ እኮ ማርያም ናት። ማርያምና አሮን እኮ ታላላቆቹ ናቸው። እሱ እኮ ሕፃን ነው። ለምን አላስተማሩ? አልቻሉም። እናቱ ግን ከጡት ጋር አስተማረች፣ መገበች። ተሰአሉ ለአቡከ ወይነግረከ ወለሊቃውንት ጊዜ የሚወቅ አባትና እናትህን ጠይቅ፣ ሃይማኖትህን ያስረዳዋል። ሊቃውንትን ጠይቅ። ዶግማውን ፈትፍተው ለይተው ከምንፍቅና ይታደጉሃል። ኦሪት ዘዳግም ምዕራፍ 32 ቁጥር 7 ጠቢቡ ሰሎሞን ምን አለ መሰላችሁ? ልጅን በሕፃንነቱ አስተምረው፣ ከዚያ በኋላ እስከ እርግናው ድረስ ከዚያ መንገድ ፈቀቅ አይልም። መጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ ያዙ። ልጆች እናቶች ለልጆች ያዙ፣ ጻፉ። ወጣቶችም ለወንድሞቻቸው ለእናት አባቶቻቸው ጻፉ። ሕፃንን በልጅነቱ አስተምረው፣ ቅዱስ ቃሉን መግበህ አሳድገው እስከ እርግናው እስከ ሽምግልናው ከዚያች የእግዚአብሔር ቃል ፈቀቅ አይልም። በዚያ ሲመራ ይኖራል። በውጭ ሀገር ምንድን ነው የሚባለው? ልጅህን ለ7 ዓመት ለኔ ስጠኝ ይላሉ ፈላስፎች። ልጅህን ለ7 ዓመት ለኔ ስጠኝ፣ ከዚያ በኋላ የማንም አይሆንም የኔ ብቻ ነው። የትም ሀገር ስር አንታርክቲካን ጣለው፣ ሰሜን ዋልታ ላይ ጣለው። ከዚያ በኋላ የኔ ልጅ ነው ብቻ ለ7 ዓመት ለኔ ስጠኝ። ሕፃንን በሕፃንነቱ መቅረጽ ያስፈልጋል። ሕፃንን በሕፃንነቱ መቅረጽ ያስፈልጋል። ቅዱስ ዳዊት አባታችን ምን አለ? በምዕራፍ 34 ቁጥር 11 መዝሙረ ዳዊት ነው ደቂቄ ወስምዖን ፈሪሃ እግዚአብሔር መሐርክሙ። ልጆቼ ሆይ ኑ ላስተምራችሁ፣ የማስተምራችሁ እባካችሁ አዳምጡኝ። እንድታዳምጡኝ የምፈልገው እግዚአብሔርን መፍራት እንዳስተምራችሁ ነው። ማንን መፍራት? አቤት። ጥበበኛ መሆን ትፈልጋላችሁ? አቤት። ፓይለት መሆን ትፈልጋላችሁ? ትፈልጋላችሁ? ካህን፣ ጳጳስ፣ ፓትርያርክ መሆን ትፈልጋላችሁ? ካፒቴን መሆን ትፈልጋላችሁ? ባለሀብት ጀኔራል መሆን ትፈልጋላችሁ? ጥበበኛ ሁኗ። ያ ጥበብ ግን መጀመሪያ እግዚአብሔርን መፍራት ነው።
የጥበብ ሁሉ መጀመሪያ ማንን መፍራት? አዎ ኑ ደቂቄ ወስሙዑኒ ፈሪሃ እግዚአብሔር ማዕርክሙ፣ ልጆቼ ሆይ ኑ እባካችሁ ስሙኝ፣ ፈሪሃ እግዚአብሔር አስተምራችኋለሁ። አዎ ፈሪሃ እግዚአብሔር አስተምራችኋለሁ። በነቢያት በሐዋርያት መሰረት ላይ ታንጸን የምንኖር ነን። እነሱ በታነጹበት ነው ታንጸን የምንኖረው። ዳዊት በታነጸበት፣ ያዕቆብ በታነጸበት፣ ሙሴ በታነጸበት፣ ጳውሎስ በታነጸበት፣ ቅዱስ ጢሞቴዎስ በታነጸበት በነቢያቱ በሐዋርያቱ መሰረት እነሱ በታነጹበት መንገድ ነው የምንታነጸው። እኛ ክርስቲያኖች አባቶቻችን ነቢያት ባልታነጹበት፣ አባቶቻችን ሐዋርያት ባልታነጹበት አንኖርም። ቅዱስ ኤልሳ በሉስ ሕፃናቱ ስላሉ ኤልሳ በሉስ። አዎ ቅዱስ ኤልሳ ነቢዩ ኤልያስ ያሳደገው ትልቅ ሰው ሆኖ ግን በሃይማኖት አሳደገው፣ ነቢይም አደረገው። ቅዱስ ኤልሳ ሲያርስ የነበረ በ12 ጥማድ ሲያሳርስ የነበረው ሰው መጎናጸፊያውን ጣል አደረገበት። የቅዱሳን አባቶቻችን ልብሳቸው በረከት ያለው ስለሆነ መጎናጸፊያውን ጣል ሲያደርግበት መንፈስ ቅዱስ በሱ ላይ አደረ። እርሻውን ትቶ ተከተለው። ማንን ተከተለው? ቅዱስ ኤልያስን። ቅዱስ ኤልያስን። ቅዱስ ኤልሳ ደግሞ ማንን አስከተለ? ማንን ይመስላችኋል? የምታውቁት የለም። የዋህ ከእግዚአብሔር ፊት ሸሽቶ የሚሄድ የዋህ ያልካችሁ ጉዳይ ሸሽቶ ዝም ብሎ ዘበዘበኛል እንደ ዝም ብሎ እዚህ እባክህ ሂድና አስተምር ሲል እናንተ አትናገሩ። እባክህ ሂድና የሆነች ሀገር አጥፍታለች፣ በጣም ጠግባለች፣ በጣም አስቸግራኛለች፣ ላጠፋት ነው አስተምር ሲባል እኔ አላስተምርም ማለት ከእግዚአብሔር ፊት ሸሽቶ ሄደ። ከማን ፊት? ከእግዚአብሔር ፊት ተሸሽቶ ይከዳል እንዴ? አቤት ተሸሽቶ ይከዳል። ማነው እሱ? ቅዱስ ዮናስ ነቢይ። ቅዱስ ኤልሳ በጸሎቱ እንዲወለድ ያደረገው ነው። ቅዱስ ዮናስ ማለት በቅዱስ ኤልሳ ጸሎት የተወለደ ሰው። እናቱ መሀን የነበረች ናት። መሀን ነበረች እናቱ። እንደው በረከት እያደረገች ነው። በዚህ ሀገር ላስተምር ሳልፍ ሰገድም በቃ ቤት እንደው አልጋዬን አዘጋጅታ እራቴን አዘጋጅታ እግሬን አጥባሉ ታሳደረኝ ናት። ልጅ ደግሞ የለም ቤቷ። እንደው ምን ላድርጋለሁ? እንደው ካካለ ገያዝ ልጅ የላትም ነው ያላት። የዛሬ ዓመት ልጅ ተወልጃለሽ አላት። አይ እኔ ሀብታም ነኝ፣ የቸገረኝ ነገር የለም፣ ደግሞ አርጅቻለሁኝ፣ እባክህ አታጓጓኝ ልጅ። አዎ ልጅ የሚያጓጓል፣ በጣም ያጓጓል። አታጓጓኝ፣ እድሜ ልኬን ስመኘው ኖሪያ አማን አማን ሕያው እግዚአብሔር ብሎ ማለላት። በዓመቱ ልጅ ወለደች። ማን ተወለደ? ቅዱስ ዮናስ። በ4 ዓመቱ ሞተ። ሽነችና ማስጠይ ብሎታል። አጥራ ገንዛ ቅዱስ ኤልሳ እንዲተኛበት በፈቀደችለት በሰራችለት ሰገነት አልጋው ላይ አስተኝታ አቤት ምሕረት ምሕረታችን እኮ ሰዓቱ ሄደ፣ አለቀ። ሰዓቱ ሄደ። ምን አደረጉ መሰላችሁ? ሁለት ታሪክ ልንገራችሁ። 45 ደቂቃ ተሰጥቶኛል፣ አልቋል። መስሎኝ ነበር ትንሽ ሰፋ አድርጎ የሚያናገረኝ መስሎኝ ነበር። አልቋል ሰዓቱ። አንድ እናት ልጇ ሞተባት። ምን ታደርግ? ወደ ገዳም ሄደች። እንደዚህ አይነት ቅርጫት ከስሩ ሕፃኑን አስቀምጠችው ጠቅልላ ከላይ ሙጌራ ዳቦ አድርጋ ወደ ገዳም ይዛ ሄደች። ደብረ ሊባኖስ ወይ ዝቋላ ሄደች። ቅዱሳን አባቶች አሉ እዚያ ገዳም ላይ። አባቶቻችን አቤት እባካችሁ ዝክር ዘመተን ነውና ይሄንን ዝክር ባርኩልን። እሷ የምትፈልገው የቅዱሳን መነኮሳት ጸሎት ልጅን ከሞት ያስነሳልኛል ነው። እምነት እኮ እምነት የእናቶቻችን የአባቶቻችን እምነት። ከዚያ አይ ከሩቅ ሀገር የመጡ መንገደኞች ስለሆኑ ይምጡ፣ እነዚህ የዘጉት ቅዱሳን ማለት ነው የዘጉት ይምጡ ተባሉ። የግዴ ነው። አንድ አበምኔት ካዘዘ የዘጋው ከዘጋበት አይወጣም። ቦምብ ቢተኩስበት ላይ ታንክ ቢሄድበት አይወጣም። የዘጋ መነኩሴ አበምኔት ካዘዘ ግን ይወጣል። መጡ። አንድ ጸሎት ተባባሉ። አንደኛው በደንብ የበቁ ስለነበሩ ከሞጌራው ከዳቦ ስር ምን አለ? ሕፃን አለ፣ የሞተ ሕፃን ተገንዟል። አንደኛው ስለሚያው ታዲያ ኢየሱስ ክርስቶስ ወይ ይህቺ እናት አንተ ራስህ እንደው አንድ ልጅ ብቻ ሆኖባት ወይ ልጅ እያለች ስታለቅስ ሸንኮራውን ይዘህ ከምድር አሳረፈህ። አንተ ልጅ ተነስ፣ አንተ ጎበዝ ተነስ ብለህ እንዳስነሳኸውና ለእናቱ እንደሰጣት ይህቺ ልጅ በእናቱ በልጇ ሞት አዝናለች። አውቃሉ እንደሱ ብላ ጸሎት የምትለው ዳቦ ፍንግል ማለት ጀመረ። ሞጌራ ዳቦ ምንድን ነው አሉ መነኮሳቱ ማለት ጀመረ። ሕፃኑ ምንድን ነው ሲባል የፈለግኩት አግኝቻለሁ። ፈልፈላ ልጇን ይዛ ሄደች። እያጠባች ሄደች። የሞተ ልጅ አንዱ ወንዱ እኮ ነው በቅርጫት ውስጥ ከዳቦ ስራ አድርጋ ያመጣችው። ረጅም እኮ አዲስ አበባ እኮ ያለ እኮ አለ። ከትግራይ ሀገር የአቡነ ገብረ መንፈስ ቅዱስ ወዳጅ ዘካሪ የነበሩ እናት
ልጃቸው ሞተ። የታ ትግራይ እንዴ! እኔ በሱ ቃል ኪዳን በሱ ስለት ልጅ ወለድኩኝ፣ ክርስትና ተነሳ። እንዴት በ2 ዓመቱ ይሞታል? አዝላ እየሰማችሁ ነው። አዝላ እንደ ህያው ልጅ አዝላ ከትግራይ ዝቋላ ይዘው መጣች። አዝላ ሞት እኮ ሞቷል። በእግር እኮ በአውሮፕላን እኮ አይደለም እኮ የሚመጣው፣ በዩፎ አይደለም የሚመጣው፣ በእግር ዝቋላ ገዳም ሄደች። አይ የሆነች ነገር ስላለች ዝክራቸው የሚዘከርበትን አሳዩኝ ባካችሁ አለች። ዝክራቸው የሚዘከር ጋኑን ስጡኝ። ጋኑ ሰፊ አይደለ? የ2 ዓመት ልጅ እዛ ውስጥ አስቀምጣ እሷ ቤተክርስቲያን ሄደች። እዛ ዕቃ ቤት የሚጠብቅ ሲያዳምጥ ይላል። እዛ እሷ ጸሎት ያደረገች አለች። እንዴ ልጁ ተነሳ ማለት ነው። ጋኑ እምነት እንደዚህ ነው። ይህቺ እናት ቅዱስ ዮናስን ከቅዱስ ኤልሳዕ አልጋ ላይ አስተኝታ ሄደች። ወዴት ሄደች? ወደ ቅዱስ ኤልሳዕ ቀርሜሎስ ተራራ ቅዱስ ኤልያስ ይኖርበት ወደ ነበረው። ምንድን ነው እግዚአብሔር አልገለጸልኝም። ሰው ስለሆኑ ፍጡር ስለሆኑ እንደ አምላክ ሁሉንም ጊዜ አያውቁ። አንዳንዴ ምስጢረ እግዚአብሔር ይሰወራቸዋል። ፍጡር መሆናቸውን እንዲያውቁ፣ እንዳይዘብቱ፣ ሰይጣን እንዳይጫወትባቸው፣ አንተ እኮ አምላክህ እንዳይላቸው፣ አንዳንዴ እንዳልበቃ ሰው እንደ ተራ ሰው ምንም ነገር የማያውቁ ይሆናል። ይህ ነገር ምንድን ነው? ልጄ ያቺ ሱነማዊት እየመጣች ነው። ያቺ ልጅ እንድትወልድ ያደረግናት እየመጣች ልባ አዝኗል። መጣች እንደናዋልክ ምን ነብዩ አቤት ምን ነው ምን አደረኩ? ማን ስጠኝ ያለህ? በእጅጌ ሙቼ ነበረ። ማን ስጠኝ ያለ ልጅ ለምን ወለድኩኝ? ሞተዳለች። ገያዝም በልህን መቋሚያን ይዘህ ሂድና ከአስከሬን ላይ ጣለዋል። ልካ የቅዱስ ኤልሳዕ በትር ለካ ሞት ያነሳል። እችን መልጄ እንግዲህ ማን ከቅዱስ ኤልሳዕ ጋር ጠንቆል እያደረግኩኝ ሙታንን የታወሙትንም የታመሙትንም ጠንቆል እያደረጉ በፍትሮ እንዴ ገባሪ ተአምር ጠንቋይ ሰማሁ እንደናንተ ነው። እኔ ልጅ አምጥ እናንተ ናችሁ። ጠንቋይ በሉስኪ ጀማሪ ገያዝ ነው። የቅዱስ ኤልሳዕ ገያዝ አልመጣል። በዚህ ገትርም የቅዱስ ገያዝ አውት እኮ ያነሳል እኮ እንደሚያነሳ ስላወቀ ከማንም ጋር እንዳትነጋገር፣ ሰላም ቢል ዝም በል፣ ምግብ ብላ ቢሉ እንዳትበላ፣ ቀጥታ ሄደህ ይህን ብትል ከሕፃኑ ላይ ጣለው። ሂጂ አላት። ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልሄድም አለች። ለካ እሷ ለጸጋ በቅታ ነበር። ገያዝ የማይረባ ነበር። የማይረባ ለክህነቱ ያልታመነ ለቅዱስ ኤልሳዕ ልጅነት ያልታመነ መሆኑን እሷ ማውቃ ነበረ። የማይረባ ሰው መሆኑን ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልሄድም አለች። ሄደ እየሮጠ እንቀብ እያለ ሄደ። ጣል ሲያደርገው አልተነሳም። ልብ ነው መጀመሪያ የሚያስፈልገው። ይሄ መስቀል ሙት የሚያነሳው አቡነ ተክለ ሃይማኖት ጻድቁ ታውቋቸዋላችሁ አይደል? እኛ ዛሬ ጉንፋን ለማዳን ተቸግረናል። እሳቸው ግን ኢየሩሳሌም በእግራቸው ሲሄዱ በሲና በረሃ አንድ ጭንቅላት ወድቆ አገኙ። ሲና በረሃ ላይ አንተ የሰው ጭንቅላት ክርስቲያን ከሆንክ ተነስ አይደል? የሰማችሁ ክርስቲያን ከሆንክ ለምን ኢየሩሳሌም ሊስቡ ይሄዱና በረሃው ውሃ ጥሙ ስለሚገላቸው፣ ክርስቲያን ከሆንክ ለመሳለም ፈልገ ፍላጎት ተምኔቱ ሀሳቡ ኑሮ ግን መንገድ ላይ ቀርታ ከሆነ ታነስ። ጭንቅላት ሆነ ያዩት በሲና በረሃ ሙሉ አካል ሆኖ ብድጋ አቡነ ተክለ ሃይማኖት ጻድቅ ማለት ዝም ብሎ አይደለም። ያ የእሳቸውን መንኩስና የኔን መንኩስና የእሳቸውን መስቀል የኔን መስቀል የሳቸውን ክህነት የኔ ክህነት ለምንድን ጥሩ ስላልሰራ ልብ የለማ ልብ ንጹሕ ሙቅ ቅዱሱን የኤልሳዕ በትር ይዞ ሙት ሳያስነሳበት ቀረ። የክርስቶስን መስቀል ይዘን ዛሬ መፍትሄ ሳንሰጥ ስንቀር እናዝናለን። የልባችን ሐዘን ነው። የልብ ሐዘን ነው ዛሬ ለእኛ ለካህናቱ አንዳንድ ነገሮችን እያየን መፍትሄ መስጠት ሲያቅተን እናዝናለን። ገያዞች ሆነናል ማለት ነው እንላለን። ልጆቼ ባካችሁ ገያዝ እንዳትሆኑ፣ ዲያቆን ስትሆኑ ጥሩ ኤልሳዖች ሁኑ፣ ጥሩ ኤልያሶች ሁኑ። እሱ እንደማትበቃው ሰው ተከትሏት ሄደ። ቢገባ ብትሩን እንዲህ ያደርገዋል። ማዛወር ይሰራል። አንዴ ወደዚህ ያዞረዋል። ብትሩ አለም ችግሩ ልቡ ነው። እንዲህ ያደርገዋል። በለ ወደዚህ 7 ጊዜ እየወደቀ እየተነሳ አፉን ካፉ እየገጠመ እስኪ ዛሬ እያንዳንዳችን ሞተ ሰው ላይ ከዘመዳችን ላይ ተንፋሽ እስኪ ስንለዋልና ይነሳል እንዴ? ጸሎቱን ያስነሳው። አቤት ጸሎተኛ ነው። ጸሎተኛ የጸሎት ስለሆነ የጸሎት ሰው ስለሆነ ቅዱስ ኤልሳዕ ብድግ ጋር ያዘ። አሳድጊው ኋላ የእግዚአብሔር ነቢይ ይሆናል። በጣም የዋህ ነው አለችው። እንዳንቺ እንደናቱ የዋህ ነው። የዋህነት ያስፈልጋል።
አምላካችን እግዚአብሔር በመልካም መታነጽ ላይ እንድንታነጽ ይፍቀድልን። የእግዚአብሔርን ቃል ሰምቶ የሚያደርገው ቤቱን በአለት ላይ ያነጸ ብልህ ሰው ይመስላል ይላል ቅዱስ ቃሉ። ቅዱስ ቃሉ የማቴዎስ ወንጌል ምዕራፍ 7 ቁጥር 24 እስከ 27 ቅዱስ ቃሉን የእግዚአብሔርን ቅዱስ ቃል ሰምቶ በተግባር የሚያውል ቤቱ በአለት ላይ የገነባ ይመስላል። የአባቶቻችን ሃይማኖት እንደ አለት የጠነከረ እንደ አለት የጠጠረ ጽኑ ነው ሃይማኖታቸው። ቅዱስ ጴጥሮስን ታውቁታላችሁ? አንዴ ሲፈልግ ኧረ ይሄ ሰው እያለ ቆም ይላል። አንዴ ሲፈልግ ደግሞ ኧረ ይላል። ግን የዋህ እና ሲሉት በባህር ላይ መራመድ ይጀምራል። ደግሞ ነፋሶች ማዕበሉ ስንጥም የሰማችሁ በባህር ላይ ሴራሚክ ላይ እንደሚሄድ ሰው ሁሉ ሲራመድ የለም። ጌታ በባህር ላይ ሲራመድ መጣ። አንተ ነህ ያለው ጌታ ወይ የዋህ እኮ ነው ጴጥሮስ ማለት። እንዲህ የነ ጴጥሮስን የነ ቅዱስ ዮናስን የነ ቅዱስ ጴጥሮስን የዋህነት ይስጠን፣ ልቦናቸውን ያደለ እንዳንተ እባክህን ባህሩን እየተቀጠልኩን አለ። እኛ ምን ሆነ ክላስ ነው እንጂ ነው አይደለም ክላስ ነው። አንተ ምን ይገራል? ክርስቶስ ምን አለ? የመጣው የእሱን ጸጋ ለመስጠት አይደለም። ና ጴጥሮስ ሆይ በክርስቶስ እንዳምላኩ ባህሩ እየተቀጠቀ ሄደ። ማዕበሉ በዚህ ሲያማታቅም መስጠን ጀመረ። ፍጹምነት ይኖረ የዋህ ስለሆነ መስጠን ጀመረ። አድነኝ ያለው እጁን ሰጥቶ ተጠራጣሪ ለምንድን ነው አለ። በቃ ከፍ ዝቅ ነው ጴጥሮስ ማለት። ሲወጣ ሲወርድ ሕፃናቱን አትቆጧቸው። በመድኃኒዓለም ስም ሕፃናት እንዳትቆጧቸው ከፍ ዝቅ ይበል። ወንድማችን አግኝቶታል። ይሄ ወንድማችን ማለት ስሙ ያሬድ ነው። ቅዱስ ያሬድ ቅዱስ ያሬድ ወንድማችን አገር ሕፃናት እንዳትቆጧቸው። ደግሞ ጌታ ተቆጧቸው አይደል? ሕፃናትን አትከልክሏቸው ወደ እኔ አይደል? ሕፃናትን አደራ ያጥፉ። በቃ እየወደቁ እየተነሱ እያጠፉም እያስተካከሉም ይደጉ። አሁን ማቲያስ ማለት እሳቸው ናቸው። የደብር አለቆች፣ የደብር ካህናት፣ አገልጋዮች፣ መነኮሳቱ፣ ቀሳውስቱ፣ ዲያቆናቱ፣ መርጌቶች ማለት እየወደቁ የተነሱ ከሕፃን ጀምሮ እያበላሹ ያደጉ ናቸው። ቅዱስ ጴጥሮስ አንዴ ሲወድቅ፣ አንዴ ሲነሳ፣ አንዴ ሲጀግን፣ አንዴ ሲሰልፍ፣ አንዳንዴ ብፁዕ ተብሏል። በመለኮት አንደበት አንተ ብፁዕ ነህ ተብሏል። አሁን ላስተምርበት ያዘጋጀው ድረስ አንተ ብፁዕ ነህ ተብሏል። ደግሞ እንደገና ሲያበላሽ ሰይጣን አትሙት፣ እንዴት አንተ ትሞታለህ? መሞት ያለብን ሲለው አንተ ሰይጣን ይላል። መሞት እንዳይሞት የሚፈልገው ሰይጣን ስለሆነ ክርስቶስ ከሞተ አዳምና ልጆቹ ስለሚድኑ ጴጥሮስ ሳይሆን መሞት ያለብን ሰይጣን። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ሰዎች እኔን ማን ይሉኛል? ኤልያስ ይሉሃል፣ ሙሴ ይሉሃል፣ ኤርምያስ ይሉሃል፣ ዮሐንስ መጥምቁ ሐሞት ሳይነሳ ቀረም ይሉሃል። እናንተስ እኔን ማን ትሉኛላችሁ? የሃይማኖታችን መሰረት ይህች ናት። የሃይማኖታችን መሰረት ክርስቶስ ዛሬ ዓለም ማን ይለዋል? ማን ነው እያለ ያለው? ክርስቶስን ማን ምን ይለዋል? ክርስቶስን አበቡ ምን ይለዋል? አንተ ውእቱ ክርስቶስ ወልዱ ለእግዚአብሔር ሕያው። አንተ የእግዚአብሔር ሕያው የእግዚአብሔር አብ የባህሪ ልጁ ክርስቶስ ነህ። ቅዱስ ዳንኤል ትንቢት የተናገረልን፣ ዳዊት የተናገረልን፣ ኤልያስ፣ ኤልሳ፣ ኢሳይያስ ትንቢት የተናገረልን አንተ ክርስቶስ ነህ አለው። ክርስቶስ ነህ አንተ። አማን አማን ለከ ከመ ኢከሰተ ለከ ዘንተ ዘሥጋ ወደም አላ መንፈሱ ለአቡየ ዘበሰማያት። የሰማይ አባቴ መንፈስ ቅዱስ ገልጾልሃል እንጂ ይህን ስጋዊ ደማዊ መምህር ምድራዊ እውቀት አልገለጸልህም። አንተ ኮህ ወዲህ በዛቲ ኮህ አሐንጽ ቤተ ክርስቲያን። አንተ አለት ነህ። በዚችም አለትነት ላይ አዎ ሃይማኖቴን መሰረታለሁ። ይህች ናት የእኛ ሃይማኖት፣ ይህች ናት። በአለት ላይ አለት ጠንካራ እንደሆነ ሁሉ በእንደ ጴጥሮስ ሃይማኖት ታንጸን የምንኖረው፣ በእንደ ቅዱስ ጴጥሮስ ምግባር ታንጸን የምንኖረው። ቅዱስ ቃሌን ሰምቶ የሚያደርገው ቤቱን በአለት ላይ የሰራ ብልህ ሰው ይመስላል። የአለት ሃይማኖት ነው ወገኖች፣ የአለት ሃይማኖት ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 አነ ውእቱ ፍኖተ ጽድቅ ወሕይወት። እጅግ ቃል በሉ እስኪ ከኔ ጋር በግልጽ አነ ውእቱ ፍኖተ ጽድቅ ወሕይወት። በአማርኛው እያሳሳቱ እያበላሹብን ነው። እኔ እውነትም ጽድቅም መንገድም ነኝ አይባል።
እኔ የሕይወትና የእውነት መንገድ ነኝ ነው የሚባለው። የተሳሳተ አባባል። አነ ውእቱ ፍኖት ወጽድቅ ወሕይወት አላለም ቅዱስ ቃል። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ አነ ውእቱ ፍኖተ ጽድቅ ወሕይወት የሕይወትና የእውነት መንገድ ነኝ ነው ያለው። መንገድ ነኝ፣ የሕይወትና የእውነት መንገድ ክርስቶስ። እውነት ማለት እሱ የባህሪ አምላክ ብሎ ማመን፣ የባህሪ አምላክ ፈጣሪ እግዚአብሔር ብሎ ማመን፣ መለኮትና ሥጋ ተዋህደው በተዋህዶ ከብሮ አንድ አካል አንድ ሥጋ አንድ አካል አንድ ባህሪ ሆኖ የባህሪ አምላክ ነው ብሎ ማመን፣ ክርስቶስ እግዚአብሔር ነው ብሎ ማመን፣ በሰውነቱ የአብ የባህሪ ልጅ በሩስኪ ከኔ ጋር ካሉ በትስብእቱ በሰውነቱ የአብ ሥጋ ማርያም ከቃል ጋር ሲዋሃድ የቃልን ገንዘብ አድርጓል። ስፉነትን፣ ምልኡነትን፣ ረቂቅነትን፣ አምላክነትን፣ ማህየውነትን፣ ሕያውነትን፣ አምላክ እግዚእነትን፣ ሰራዊተ መላእክትን መግዛትን ገንዘብ አድርጓል። ሥጋው ታዲያ ጠፍቶ አይደለም። ሥጋው በተአቅቦ ሥጋው አልጠፋም። ግን ያ ሥጋ አምላክ ሆነ፣ አንድ አካል አንድ ባህሪ ሆነ። የኛ ሃይማኖት ይችላል። በዚህ ምን እንታምጸው ታዲያ የባህሪ ክርስቶስን የባህሪ አምላክ ብሎ ማለት ክርስቶስን የባህሪ አምላክ ከሦስቱ አካላት አንዱ ወልድ አብ ወልድ መንፈስ ቅዱስ ብሎ ማመን የሐዋርያት የነቢያት ሃይማኖት ነው። በእነሱ ላይ ታንጸን ነው ይህችን ሃይማኖት የምንይዘው። ስለዚህ እኔ የሕይወትና የእውነት መንገድ ነኝ። የእውነት ማለት የባህሪ አምላክ ነው ክርስቶስ። የሕይወት ማለት እናንተ ስታምኑ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። በእኔ ያመነ የዘላለም ሕይወት አለው። ሕይወት እሰጣችኋለሁ፣ እኔ ሕይወት ነኝና፣ እኔ ማህያዊ ነኝና አድናችኋለሁ። ክርስቶስ ኢየሱስ በዚህ ነው አምላካችን እግዚአብሔር እኛን ያነጸ። አሁን ጥቅሷ ሰጠት ላድርጋችሁና ጨርሻለሁ። ይበቃል። ቅርታ አድርጉልኝ። እንግዲህ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ጨርሻለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ በአንተ ያለውን ግብዝነት የሌለበትን እምነት አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በኤዊቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። ጢሞቴዎስ አያቱ አይሁዳዊ ናት። አባቱ የሮም ሰው ጣዖት ያመልክ የነበረ ሰው ነው። አያቱ ሎይድ፣ ኤዊቄ ደግሞ እናቱ የአብርሃምን አምላክ ታስተምረው ነበር። ስለዚህ እግዚአብሔርን አምልኮ ኖረ። የቅዱስ ጳውሎስ ረድ ለመሆን በቃ። በቅዱስ ጳውሎስ ተተክቶ ጳጳስ ለመሆን በቃ። ሌላውስ ራሱ ቅዱስ ጳውሎስ የተናገረው ነገር አለ። የሐዋርያት ሥራ ሰዓት ስለሄደ አለፍ አድርጌ ልንገራችሁ። የሐዋርያት ሥራ ምዕራፍ 26 የሐዋርያት ሥራ ምዕራፍ 26 ቁጥር 4 ላይ ከመጀመሪያ አንስቶ በሕዝብ መካከል በኢየሩሳሌም የሆነውን ከታናሽነቴ ጀምሮ የኖርኩትን ኑሮዬ አይሁድ ሁሉ ያውቃሉ። ከመጀመሩ ከታናሽነቴ ጀምሮ ቅዱስ ጳውሎስ በገማልያል ስር ቁጭ ብሎ 15 ዓመት የተማረ ሰው ነው። በማን እግር ቁጭ ብሎ? በገማልያል እግር ቁጭ ብሎ። ቅዱስ ገማልያል ያመነ ሰው ነው። ግን ሳያምን አይሁድ ሆኖ ሳለ 15 ዓመት የኦሪትን መጽሐፍ፣ የብሉይ ኪዳን መጽሐፍ፣ የክርስቶስን ሰው መሆን አስተምሮታል። ቅዱስ ጳውሎስም ብሎ አላመንም። እሱ ክርስቶስን የተጣላውና የቸነከረው የመሰለው እሱ ክርስቶስ በቃ የሆነ የሚቀራሰስ በቃ መለኮታዊ ነገር መጥቶ ነበር የመሰለ ሰው ሆኖ ቅዱስ ዘካርያስ እንደተናገረው በአህያ የሚሄድ ዘንግ የሚይዝ ሲራመድ አሁን ሸምበቆ እንኳን የማይፈረከስበት ቀስ ያለ አልመሰለውም። የቸነከረው እሱ ቅዱስ ጳውሎስ። ነገር ግን በመንገድ ላይ ሲያገኘው ግን ለምን ታሳድደኛለህ አለ። አንተ ማነህ አለ። አይነ ስውር እስኪሆን ድረስ በመለኮት ብርሃን አይኑ ጠፍቶ እኔ አንተን ታሳድደኝ ኢየሱስ ነኝ አለው። ቀጥታ ተገልብጦ ክርስቲያን ሆነ። ለምን? መጀመሪያ ተምሮታል፣ ባልጠበቀው መንገድ ስለመጣበት። ስለዚህ ከታናሽነት ጀምሮ በገማልያል እግር ስር ቁጭ ብዬ እንደተማርኩ እናንተ ታውቃላችሁ። የእኛ ክርስቲያንነታችን ከሕፃንነታችን ጀምሮ ነው። ሁለተኛ ጢሞቴዎስ ያዙ ጥቅሱ። ሁለተኛ ጢሞቴዎስ ምዕራፍ 3
ቁጥር 14 እና 15 ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 እና 15 ላይ አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና። መጀመሪያ ከሎይድና ከኤውቄ ቀጥሎ ከኔ ከጳውሎስ ከሕፃንነትህም ጀምረህ ክርስቶስ ኢየሱስን ማመን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃልና። እኔ ተገርሜያለሁ። በቃላቸው ሲያጠኑ እየሰማችሁ በቃላቸው ሲዘምሩ ያንዱ የቤተ ክርስቲያን ሀብት ይሄ ነው። በቃል ማጥናት፣ ትምህርትን መማር ከሕፃንነትህ ጀምሮ ትምህርትን ተምረህ አድገሃል። ትምህርትን ተምረህ አድገሃል። ይበቃል፣ ይበቃል፣ ይበቃል። ዕብራውያን ምዕራፍ 13 ቁጥር 7 ተመሰሉ በሃይማኖቶሙ ይላል። በእምነታቸው በሉ እስኪ ምሰሏቸው። ማንን ነው? መምህሮቻችሁን፣ የደብሩን ካህናት አባቶች የሚያስተምሯችሁ፣ ሰባክያነ ወንጌል የሚያስተምሯችሁ፣ የሰንበት ትምህርት ቤት አመራሮች የመዝሙሩን ክፍል፣ የጥናቱን ክፍል፣ የትምህርቱን ክፍል፣ የመጽሐፍ ቅዱስ ጥናቱን ክፍል በሚገባ የሚያስተምሯችሁን ያዙ። የቀደሙት ነቢያት ሐዋርያት ያስተማሩትን ትምህርት ያዙ። ተመሰሉ በሃይማኖቱ። የኑሯቸውን ፍሬ እየተመለከታችሁ ክንፍ ያወጡትን በደመና የሚሄዱትን በመብረቅ ላይ ተጭነው የሚሄዱትን የቅዱሳንን ሕይወት እያያችሁ በእምነት ምሰሏቸው። በአባቶቻችን በነቢያት በሐዋርያት በጻድቃን በሰማዕታት እምነት ተመስርተን በተቻለ መጠን እነሱን መስለን በሃይማኖታቸው ጸንተን በመልካም ምግባራቸው ለመስራት ሞክረን አምላካችን እግዚአብሔርን አገልግለን ቅድስት ቤተ ክርስቲያናችንን ተረክበን በውስጧ ሕይወት ሆነን ለሌላውም ሕይወት ሰጥተን መንግሥቱን እንድንወርስ የአምላካችን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።